ያው ከላይ አይተዋታል ይሄን ምላችሁ ያው እኔ ጨረቃ ላይ ያረፉ ፕላኔት ላይ ሄዱ ምናምን የሚባለው ብዙ ስለማያሳምን ከፍ ብሎ በሚለው እንቋጨው ምክንያቱም ፕሩፍ የለም ትክክለኛ አረፉ የሚባለው ነገር ብዙ ድራማ አለ እሱ ሌላ ጊዜ እናወራለን ግን ብቻ ናሳ ከምድር የሆነ ፓርት ከፍ ብለው ሰዎች ይወጣሉና አካል ጉዳተኞችም ይመዝገቡ ተብሎ ራሱን አስመዘገበ እዛ ሊስት ውስጥም ገባ አሁን ታሪኩ ከዚህ በኋላ በጣም ይገርማችኋል ምክንያቱም ይሄ ሰውዬ ይመጣል ይሄ የተመታ ሰውዬ ዌብሳይት አለው ምን አይነት ዌብሳይት ሰዎች እየከፈሉ የሰው አካል ሲቆረጥ በህይወት ያለ ሰው ማለት ነው ጤነኛ የሆነ ነገር ያለ ምንም ምክንያት ሲያነሱት ከሰው አካል ላይ ምናምን እየቀረጸ እዛ ዌብሳይቱ ላይ ይለቃል ሰዎች ደግሞ እዛ ዌብሳይት ላይ እየከፈሉ ይሄንን ነገር ላይቭ እና የተቀመጡ ቪዲዮዎችን ያያሉ እንደዚህ አይነትም ሳይኮፓዝ የሆነ ሰዎች አሉ ላይክ ዳርክ ዌብ ላይ እንደሚደረጉት ማለት ነው ዳርክ ዌብ ላይ ብዙ አስቀያሚ ነገሮች አሉ ያው እዚህ ጋር ማውራት ማልችላቸው ብዙ ዘግናኝ ነገሮች አሉ ዳርክ ዌብ ከነጨረሱ አያስፈልግም አሁን የተመታ ሰውዬ ከኒል ጋር ይተዋወቃል ምክንያቱም ኒልም የተመታ ሰውዬ ነው እንደዛ የታሰበ ያለው ሰው ንጹህ ጤነኛ እግሩ ነው አስቆርጦ አሁን አክት ያደረገ ያለው ይሄ የተመታ ሰውዬ ጤነኛ የሆኑ አካሎችን እየቆረጠ ቪዲዮ መሸጥ ነው ስራው አንድ ስለሆነ ሐሳባቸው ጓደኛሞች ናቸው ኦንላይንም በደንብ አድርገው ያወራሉ እያንዳንዱ ነገሩን ነግሮታል ኒል ለዛ ለተመታ ሰውዬ በኦንላይን በዛ ላይ ደግሞ የዚህ የተመታ ሰውዬ ዌብሳይት ካፍሎ ገብቶ የሚያስጠሉ ነገሮች ሰዎች አካላቸው ሲቆረጥ ኒል ደስ ብሎት ነው የሚያየው ካፍላችሁ ነው የምትገቡት ካፍሎ ገብቶ ማለት ነው አሁን ኒል ይሄን ማንነቱን ይዞ ለዛውም ቀዶ ህክምና ነው የሚሰራው ህክምና ላይ ይሄንም አስቡት ስንት ያልሆነ ቀዶ ህክምና ሊያደርግ እንደሚችል ቼክ የሚያደርገው የለም ሚይዘው የለም ግን ያ የተመታ ሰውዬ ደንበኞች አሉት ብያቸዋለሁ እና አንደኛው ደንበኛ መሽኛውን ያው ወንድ ነው መሽኛውን ኦንላይን ላይ ይቆረጥና ብዙ ብር ከፍላለሁ ይለዋል ነገሩን ከጨረሱ በኋላ ግን እንደሚፈልገው አልከፈለውም መሽኛውን አጥቶ ብር የለም ብቻ አልተስማሙም ከዚህ ከተመታ ሰውዬ ጋር ይሄ ያስቆረጠው ሰውዬ ታዲያ ያለው አማራጭ ምንድነው መሽኛውን አጥቷል ብር አላገኘም ይሄ ሰውዬ ምን ያጣል ከዚህ በላይ ቀጥ ብሎ ፖሊስ ጣቢያ ሄደ ከሰሰው ምክንያቱም ይሄ የተመታ ሰውዬ የሚሰራው ስራ በጣም ህገወጥ ስራ ነው ያንዳንዱን ነገር ደግሞ ለፖሊሶች አስረዳቸው የሚሰራውን ነገር ፖሊስም በተሰጣቸው መረጃ መሰረት መፈለግና ማጣራት ጀመሩ ስለሱ ጊዜም ግን አልፈጀባቸው ወዲያው ነበረ ይሄን የተመታ ሰውዬ ከጀማ ያደረጉት የሱም ትክክለኛ ፎቶ ይሄን ይመስላል ወዲያው ፖሊሶች ምንድነው ያደረጉት የሱን ድረገጽ ወይም ደግሞ ዌብሳይቱን ዘጉበት ህገወጥ ነው ከዛም እሱን የበለጠ እስር ቤት ለማቆየት በደንብ መመርመር ጀመሩ ይሄንን ሰውዬ ይሄንም ታዲያ ቅድም ብያችሁ ነበር ኒል ከዚህ ከተመታ ሰውዬ ጋር እያወሩ ነበር ብያችሁ ሜሴጆቹ ደግሞ ቁጭ ብለዋል ፖሊሶቹ አዩዋቸው ኒል ደግሞ ሲናዘዝ ያንዳንዱ ስቴፕ በስቴፕ ነው የተናዘዘው ገንዳ ውስጥ ተቀምጦ እንደነበረ ድራይስ እንደተጠቀመ ምናምን የቀረው ነገር የለም ሲናዘዝ ማለት ነው ግን የኒል ነገር በዚህ ብቻ አላቆመም አንዳንድ ዌብሳይቶች ላይ ገብታችሁ ከዛ ደግሞ ፕሪሚየም የምትጠይቁበት ነገር አለ ኒል የዛ ዌብሳይት ላይ በጣም ውድ የሚባሉ 3 ቪዲዮዎች ራሱ ገዝቶ አይቷል ኒልንም ታዲያ ሄደው ፖሊሶች ከጀማ አደረጉት ወዲያውም ታዲያ ጥፋተኛ ነኝ አለ አመነ ምንም አማራጭ የለውም ኦሬዲ በቂ ማስረጃ አላቸው ፍርድ ቤቱም 3 አመት እና በተጨማሪ ደግሞ ያጭበረበረው ብር እንዲመለስ ፈረደበት ያ የተመታው ሰውዬስ ካላችሁ እሱም ፍርድ ቤት ቀረበ አመነ 22 አመት ተፈረደበት በነገራችን ላይ የኒል ክስ አላቆመም ምክንያቱም ቅድም ብያችሁ ነበር ቀዶ ህክምና ነው የሚሰራው ብያችሁ ነበር ስለዚህ ይሄ ሰውዬ ብዙዎችን አካል ጉዳተኛ አድርጓልና ብዙዎችም አሁን እየጠየቁ ነው ማስረጃ ከተገኘበት በዚህ ጉዳይ እድሜ ልክ ሊበሰብስ ይችላል የዛሬው እውነተኛ ታሪካችን እኔስ ሜምበር መሆናችሁን ግን እየረሳችሁ ሜምበር ሆናችሁ ቤተሰብ ሁሉ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ እስከምንገናኝ ቻው